ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች የዕለቱን መረጃ ወደ እናንተ ማስደመጥ እንጀምራለን። ከገዳ ግሎባል ሚዲያ ጌታውን አበበ ነኝ። አብራችሁን ቆዩ። ሰሞኑን በአምቦ ከተማ ሲንቀሳቀስ የነበረው የ120 የተባለው የዘራፊው ቡድን ላይ እርምጃ መውሰድ መጀመሩ ተሰማ። በአምቦ ከተማ ነዋሪዎች ላይ ድብደባና ዘረፋ ሲፈጽም የነበረው የተደራጀ ወንጀል ቡድን ወይም ጋንግስተር በጸጥታ ኃይሎች ብርቱ ክትትል በቁጥጥር ስር መዋል ጀምሯል። ፖሊስ ባደረገው ኦፕሬሽን ዋና የቡድኑ አስተባባሪ ተብለው የሚጠረጠሩ በርካታ ግለሰቦችም አመሻሹን በቁጥጥር ስር ውለዋል። ከነዚህ ውስጥ ካሳዬ ቀነኒ የህዝቡ ቡድን አስተባባሪ ሲሆኑ ዛሬ አመሻሹን በአዲስ አበባ ቃሊቲ መናኸሪያ ወደ ሌላ ሀገር ለማምለጥ ሙከራ ሲያደርግ አዲስ ጉደታና አራርሳ ኡርጌሳ ጋር በቁጥጥር ስር ውሏል። ቀደም ሲልም ታከለ ደሮ ብሩ ቸሩ ወይም ቶኩማ ካባና ገመቹ ጅራት የተባሉ ግለሰቦች በቁጥጥር ስር ውለው በአምቦ ከተማ ፖሊስ መምሪያ የምርመራ መዝገብ መከፈቱ ይታወቃል። ለጊዜው ያመለጡ ቀሪ ግለሰቦችን ለመቆጣጠርና ለህግ ጠለላ ስር ለማቅረብ ፖሊስ በየጫካውና በየመሸሸጊያው እያደነ ሲሆን በከተማ ሆነ በገጠር አካባቢዎች እነዚህን ግለሰቦች ያያችሁም ሆነ ያሉበትን የምታውቁ ዜጎቻችን በአቅራቢያችሁ ለሚገኝ ፖሊስ ጣቢያ አስፈላጊውን ጥቆማ በመስጠት የዜግነት ግዴታችሁ እንድትወጡ በዚህ አጋጣሚ ፖሊስ ጥሪውን ያቀርባል። በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ እያየለ በመጣበት በዚህ ወቅት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አገራቸው ለማንኛውም ኃይል እጅ እንደማትሰጥ አረጋግጠዋል። ፕሬዝዳንቱ ኢራንን በማስገደድ ለማንበርከክ የሚደረግ ማንኛውም ሙከራ ካለ ውጤቱ ውድቅ ብቻ ይሆናል ነው ያሉት። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የተኩስ አቁም ቀነ ገደብ ማራዘም ፍላጎት እንደሌላቸው አስታውቋል። ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ኔቶ በሆርሙዝ ወሽመጥ ላይ የአሜሪካን ባለመደገፉ ዳግም ወቅሰውታል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ የአሜሪካና የኢራንን ግጭት ለማስቆም የሚደረገው ማንኛውም ጥረቶች አገራቸው እንደምትደግፍ ገልጸዋል። ማሌዥያ በበኩሏ አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን የባህር ትራንስፖርት እገዳ በድጋሚ እንድታጤነውና እንድታየው ጥሪ ያቀርበዋል። Recent weeks, however, Italy has criticized Israeli attacks on Lebanon, including warning በታሪክ ጠንካራ የነበረው የሮምና የቴል አቪቭ ወታደራዊ ወዳጅነት አሳሳቢ ደረጃ ላይ መድረሱ ተሰማም። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ሀገራቸው ከእስራኤል ጋር የነበራትን የመከላከያ ስምምነት እንደማታድስ በይፋ አስታውቀዋል። ውሳኔው የተላለፈው በየ5 ዓመቱ የሚካሄደው የውል እድሳት ወቅት ላይ ቢሆንም ሜሎኒ ከአሁኑ ሁኔታ አንጻር ስምምነቱን ለማቋረጥ መወሰናቸውን ገልጸዋል። ከቅርብ ጊዜ ወዲህ በሁለቱ ሀገራት መካከል ያለው ግንኙነት እንዲሻክር ያደረጉ ተከታታይ ክስተቶችም ተከስተዋል። ባለፈው ሳምንት በሊባኖስ በሚገኘው የጣሊያን የተባበሩት መንግስታት ድርጅት የሰላም አስከባሪ ልዑክ ላይ የእስራኤል ኃይሎች የማስጠንቀቂያ ጥይት ተኩሰዋል። ድርጊቱ በሰው ላይ ጉዳት ባያደርስም በአንድ መኪና ላይ ውድመት በማስከተሉን ተከትሎ ጣሊያን የእስራኤልን አምባሳደር ጠርታ ማብራሪያ ጠይቃለች። የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ እስራኤል በሊባኖስ በሰሜናዊ ዜጎች ላይ እያደረሰችው ያለው ጥቃት ተቀባይነት የሌለው ነው ማለታቸውን ተከትሎ እስራኤልም በበኩሏ የጣሊያንን አምባሳደር በመጥራት ተቃውሟን አሰምታለች። የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም መረጃ እንደሚያሳየው ከሆነም ጣሊያን ለእስራኤል ሶስተኛዋ ትልቅ የጦር መሳሪያ አቅራቢ ሀገር ናት። ከ2021 እስከ 2025 ባለው ጊዜ ውስጥ ጣሊያን 1.3 በመቶ የእስራኤልን የጦር መሳሪያ ፍላጎት ትሸፍናለች። አሜሪካና ጀርመን አሁንም ቀዳሚዎቹ አቅራቢዎች ቢሆኑም የጣሊያን ውሳኔ በቴል አቪቭ ላይ የሚያደርሰው ዓለም አቀፍ ጫና ይበልጥ ያከብደዋል። የመከላከያ ሚኒስቴር ባለስልጣናት ይህን ፖለቲካዊ አቋም ወደ ተጨባጭ ህጋዊና ተግባራዊ ውጤት እንዴት እንደሚቀየር አሁንም እየመረመሩ መሆናቸው ገልጸዋል። የእርምጃ ጣሊያንን በጋዛ ወታደራዊ እርምጃ ምክንያት ከእስራኤል ጋር ያላቸውን ግንኙነት ከገደቡ ሌሎች የአውሮፓ ሀገራት ተርታ እንደሚያሰልፋቸው ታውቋል። መረጃውን ከአናዶሉ፣ ቢቢሲ፣ አልጀዚራ አገኘን። ጌታውን አበበ ነበርኩኝ ከገዳ ግሎባል ሚዲያ። ሰላም።